ጦርነቱ እንዳበቃ እና ሰራዊታችን አዲስ አበባን ከተቆጣጠረ በኋላ በወቅቱ ለንደን ነበርኩ። ሚዲያ ሰዎች ነበሩ፣ መግለጫ ሰጥተው መሸ። መኝታውን መተኛት አልቻልኩም። በአንድ በኩል ያለፈው መከራ ይታየኛል፣ በሌላ በኩል ደግሞ ከፊት ያለው ፈተናም ይታየኛል እና እስካሁን ድረስ በማይገባኝ ምክንያት አልጋ ላይ ስገላበጥ ከቆየሁ በኋላ ለሰዓታት ያለማቋረጥ ያለቀስኩበት ወቅት ነበር። ጦርነቱ ሲያበቃ ለምንድን ነው የሚል አላውቅም። ያለፈው ታፍኖ የቆየ መስዋዕትነቱ ሲከፈል ሀዘን ለመግለጽ የሚያመች አልነበረም እና የታፈነው ፈንድቶ ነው ወይስ ከፊት የሚታየው አደጋ ነው? እርግጠኛ አይደለሁም። ነገር ግን በህይወት እንደዛ ቀን አልቅሼ አላውቅም። በእርግጥም አገር አስጨናቂ ሁኔታ ውስጥ ነች። ሶማሊያ ፍርስርስ ብላ የወደቀችው ከግንቦት 1983 በፊት በነበሩት 5 ወራት ነውና እንዲህ ያለ ነገር እንዳይገጥም ተሰግቷል። ኤርትራ ከ4 ቀናት በፊት ግንቦት 16 1983 ተገንጥላ ወጥታለችና ከኢትዮጵያም ሌላው የራሱን ሀገር ይዞ ለመውጣት ኢትዮጵያን ለማፈራረስ ተነስቷልና በእርግጥም አስጨናቂ ሁኔታ ውስጥ ተገብቷል። ኦነግ እኔም ቅኝ ተገዝቻለሁ ብሎ የኦሮሚያ ሪፐብሊክን ላቋቁም እያለ ነው። ልክ እንደሱ ሌሎች 16 ድርጅቶች ኢትዮጵያን እንደ ዩጎዝላቪያ ወይም እንደ ሶቪየት ህብረትና ሶማሊያ ተረት ሊያደርጓት አሰፍስፈዋል። ይህንን ለማስቀረት ኢትዮጵያንም አጽንቶ ለማቆየት አንድ ትልቅ የቤት ስራ ከፊት ያለበት ሰው ለንደን ላይ ቢያለቅስ ስጋቱ የተገባ ነው። እናም ኢትዮጵያን በአዲስ መልክ ለማቆም የኢትዮጵያን አንድነት ተገነጣጥለን የየራሳችንን አገር እንመስረት ከሚሉ ድርጅቶች ለመታደግ አንዳች መላ ያስፈልግ ነበር። እናም ኢትዮጵያ እንደ ሶማሊያ ከመሆን ተረፈች፣ እንደ ዩጎዝላቪያም አልፈረሰችም፣ እንደ ሶቪየት ህብረትም ሳትበተን ቀረች። የኢትዮጵያን መበታተን ለማስቀረት አዲስ አቅጣጫ ተከትለዋል የሚባልላቸው እነ መለስ ዜናዊን ግን አገርን በማፍረስ የሚከሰው ልሂቅ ጥቂት አልሆነም። ሌላው ቀርቶ በአምባገነንነትም የሚወነጅሏቸው ኢሰፓዎችና ብጤዎቻቸው ሚዲያውን ተቆጣጥረው ለሩብ ክፍለ ዘመን ቆይተዋል። የደርግ ባለስልጣናትና ወታደሮች እንዲሁም ዛሬም ድረስ በገዢዎች እግር ስር እየወደቁ የሚነሱ የኢሰፓ ፕሮፓጋንዳ ሰዎች በኢትዮጵያ ውስጥ እንደ ጉድ ባሳተሟቸው መጽሐፎች፣ በጋዜጣ ላይ ባሰፈሯቸው ጽሑፎች፣ በሲዲ በቀረጿቸው ንግግሮች እነመለስን አገር በማፍረስና በአምባገነንነት ሲፈርጁ ኖረዋል። እዚህ ጋር አንድ አስገራሚ ነገር አለ። ሌላው ቀርቶ እነ መንግስቱ ኃይለማርያምና እነ ፍስሐ ደስታ፣ እነ ፍቅረ ስላሴ ወግደረስና እነ ፋሲካ ሲደልል መለስ ዜናዊና ባልደረቦቻቸውን የሚሳደቡበትን መጽሐፍ እየጻፉ የሸጡት እነ መለስ ባመጡት የመጽሐፍ ነጻነት ተጠቅመው ነው። መንግስቱ ኃይለማርያምና ጓዶቻቸው የመናገርና የመጽሐፍ ነጻነታቸውን የተገበሩት እነ በዓሉ ግርማን በገደሉበት አገር ጠቅላይ ሚኒስትር የሆኑትን መለስ ዜናዊን የሚዘልፉበትን መጽሐፍ እየጻፉ የኢሰፓ የፕሮፓጋንዳና የውትድርና ኃይሎችም ጋዜጣና መጽሔት ላይ መለስንና የወጡበትን ብሔር ሳይቀር እየዘለፉ እንዲኖሩ የቻሉት የሳንሱር መቃብር ላይ በቆመው የግንቦት ሃያ ውጤት ነው። ሳንሱርን ወደ መቃብር በላከው የአቶ መለስ ዜናዊና ጓዶቻቸው ድል ነው። ኢትዮጵያን ከመፈራረስ አድኖ 17 የታጠቁ ድርጅቶች የሚከፋፈሏት ቅርጫ እንዳትሆን ኑ በሌላ መልክ አብረን እንኑር ብሎ ያስቀጠለውን አዲሱን የፖለቲካ ሁኔታ ግንቦት 20 ማለዳ ላይ ስልጣናቸውን ለመጨረሻ ጊዜ ያጡት ወገኖች ብቻ ሳይሆኑ ያኔ አገር ባለማፍረሳቸውም የሚናደዱ ዛሬም አሉ። ከያኔ ተገንጣዮች መካከል አንዱ የሆኑት የኦነጉ ሌንጮ ለታ ሰሞኑን ባሰራጩት ሰነድ ላይ ያሰፈሩት ቁጭት ይህንኑ የሚያመለክት ነው። እንዲህ አሉ አቶ ሌንጮ። ትግል ላይ በነበርን ጊዜ ከህወሓት አመራሮች ጋር ተደጋጋሚ ስብሰባ እናደርግ ነበር። ስለምን እንደምናወራም የታወቀ ነው። የራስን ዕድል በራስ መወሰን ዋና አጀንዳችን ነው። የራስን ዕድል በራስ መወሰን ለእኛ መገንጠልና ነፃ ሀገር መመስረት ሲሆን፣ ለእነሱ ደግሞ በኢትዮጵያ ውስጥ ሆነን ለጥያቄው መልስ መስጠት ይቻላል ብለው ያምናሉ። እነሱ እንደኛ ጥያቄያችን የቅኝ ግዛት ነው አይሉም። በታሪክ የኢትዮጵያ ክፍል ስለነበሩ ቅኝ ተገዝተናል ሊሉ አይችሉም። ታዲያ ይህ ጉዳይ ሁልጊዜ ርዕስ ሆኖ ያሟግተናል። በጊዜው የኦሮሞ መነቃቃት እንደ አሁኑ የበረታ ቢሆን ኖሮ አሸናፊው ኦሮሞ መሆኑ ግልጽ ነበር ይላሉ አቶ ሌንጮ ለታ።